ራሱን የሀገር መከላከያ ብሎ የሚጠራው ዘር አጥፊ የብልጽግና ቡድን በደረሰባቸው ቦታዎች ሁሉ ታሪክ የማይረሳቸው ዘግናኝ በደሎችን ይፈጽማል። የዚህ ወንበዴ ሰራዊት ገመና ተነግሮና ተጽፎ የሚያልቅ ባይሆንም በቀጣዩ ትውልድ እንዳይደገሙ ለማስተማር አውራውራ ችግሮችን እየመዘገብን እንይዛለን፣ ለህዝባችንም እናሳውቃለን። በንጹሃን ላይ የሚፈጸም የዘፈቀደ እስርና ግድያ፣ ዝርፊያ፣ ውድመት ወዘተ የስርዓቱ የዘወትር ተግባርና መገለጫ ስለሆነ ለብዙዎቻችን እንግዳ ስሜት የሚፈጥር አይደለም። ከሞቱ አሟሟቱ እንዲሉ ከገዳይነታቸው በላይ አገዳደላቸው ለዓይንና ለጆሮ ቀርቶ ለሰማይና ለምድር የሚከብድ ነው። የአማራ ፋኖ ብሔራዊ ኃይልና የብልጽግና ቡድን ባደረጉት ጦርነት ዓለም አቀፍ የጦር ሕግን በማክበር በኩል የፋኖ ኃይል የተሻለ መሆኑ ሲረጋገጥ፣ የብልጽግና ሰራዊት በበኩሉ ቆዳ ገፎ በመግደል፣ ጡት ቆርጦ በመግደል፣ ብልት ቆርጦ በመግደል፣ ምላስ ቆርጦ በመግደልና አንዳንድ ጊዜም በመብላት እጅ እግርና አንገት እንደ ጌሾ በመከትከት ካህናትንና መነኮሳትን በመግደል በአጠቃላይ የአእምሮ ህሙማንን ጨምሮ በማንኛውም አማራ ላይ ዘግናኝ ጭፍጨፋ በማድረግ ጸረ ህዝብነቱን አሳይቷል። 33ኛ ክፍለ ጦር በሚያስተዳድራት ቋሪት ወረዳ በዘር አጥፊው የብልጽግና ወንበዴ ሰራዊት ከፍተኛውን በደል ካስተናገዱት አካባቢዎች አንዷ ናት። በአረመኔው ቡድን በአካባቢው የተፈጸሙ አረመናዊ በደሎችን ካሁን በፊት ለማሳወቅ ሞክረናል። በቅርቡ በብር አዳማ አካባቢ ከ2 ወራት በላይ ሰፍሮ የቆየው ይህ ዘር አጥፊና መዝባሪ ቡድን ካሁን በፊት እንዳደረገው ሁሉ የተለመደውን ብድናውን ሲፈጽም ቆይቶ በ33ኛ ክፍለ ጦር ከበባ ሲደረግበት ከአካባቢው በሌሊት ወጥቷል። የአካባቢው ነዋሪዎች በሰጡን ጥቆማ መሰረት በብር አዳማ አካባቢ የነበረው ጨፍጫፊ ቡድን በለቀቀው ምሽግ ባደረግነው አስተውሎት ጅምላ መቃብሮችን አግኝተናል። ጅምላ መቃብሩ ከመንገድ የታፈኑና በሰራዊት ውስጥ የነበሩ አማራዎች መሆናቸውን መረጃ ደርሶናል። በዚህ አካባቢ በርካታ አማራዎች ልዩ ልዩ የወንጀል ታርጋ ተለጥፎላቸው ተሰውተው በጅምላ መቀበራቸውን አረጋግጠናል። በፈንገጣ ጨጎዴ ቀበሌና በብር አዳማ ታዳጊ ከተማ በመግባት ትምህርት ቤቶችን፣ ጤና ጣቢያውን፣ የቀበሌ ቢሮዎችን፣ የግብርና ተቋማትን ወዘተ ዘርፈዋል፣ አውድመዋል። አካባቢውና ተቋሙንም ሰነድ አልባ አድርገዋል። በርካታ ወጣት ሴቶችንና እናቶችን አስገድደው ደፍረዋል። ባለትዳሮችንም አማግጠዋል። በእርግጥ በ2016 ዓ.ም በገበዘ ማርያም ከተማ የነበረው የብልጽግና ሰራዊት አንዲት የአእምሮ በሽተኛ ለ6 ደፍሮ አባት አልባ ልጅ ወልዷል። ይህ ሁሉ የጥፋት ተልዕኮ ክልሉን ለማጎሳቆል ታቅዶ የተከናወነ ነው። በክልሉ ላይ የታቀደ የተስፋ ቆራጩ ብልጽግና የጥፋት ተልዕኮ ባይሆን ለመንግስት ተቋማትና ለተሽከርካሪዎች ልዩ ጥበቃ ሲያደርግ በታየ ነበር። በየግለሰቦች ቤት የተዘረፈው ሀብት ንብረት ተቆጥሮ አያልቅም። ጥሬ ገንዘብ፣ አልባሳት፣ ጨው፣ በርበሬ፣ ቅቤ፣ ወተት፣ ዱቄት፣ የእንጀራ እህል፣ የጣት ቀለበት፣ ዶሮ ወዘተ ዘርፈዋል፣ አበላሽተዋል፣ አቃጥለዋል። ያልተሰበሰበ ሰብልም አውድመዋል። ስንቱ የጥፋት ተልዕኮ ተነግሮ ያልቃል። በብር አዳማ ቅዱስ ገብርኤል ቤተ ክርስቲያን ዙሪያ ምሽግ ሰርቶ ካህናትና ምዕመናን በነጻነት ወደ ቤተ እምነታቸው እንዳይሄዱ ከልክሏል። በዚሁ አካባቢ የሚገኘውን ጨጎዴ ሐና የቅኔ ምስክር ጉባኤ ቤት ምሽግ በማድረግ የአብነት ተማሪዎችን በትኗል። ህንፃ ጉባኤውን አፍርሷል። በጉባኤ ቤቱ አጥር ግቢም ኢሰብአዊ ግድያ ፈጽሟል። በብር አዳማ ታዳጊ ከተማ ስራ ፈጥሮ የሚንቀሳቀሱ ወጣቶችንም ዘርፏል፣ አፈናቅሏል፣ ገድሏል። የማይቻል ህመም የለም። አርሶ አደሮቻችን ይህንን ሁሉ ህመም ችለው በእሳት እየተፈተኑ ዛሬ ድረስ አብረውን አሉ። እንግዲህ በዚህ አካባቢ ያው እንደሚታወቀው ለረጅም ጊዜ ጠላት ይኖርበታል እና ሲኖር በጣም እጅግ በጣም አስከፊ የሆነ ስራዎች እየተሰሩ ናቸው የነበረው። ከተቋም ተጀምሮ ሲከድ ተቋማትን አውድሟል፣
ጤና ጣቢያ፣ ትምህርት ቤት አውድሟል። የግለሰብ ሰብልም ሁሉ አውድሟል። ለምሳሌ በዚህ ትምህርት ቤቱ ላይ ስንገባ ትምህርት ቤቱ ላይ ወንበሮች ተፈላልጠው ማብሰያ ሆነዋል። ክላሶች ተሰባብረዋል። መስታወቶች የሉም። በውስጥ የነበሩ ቁሳዊ እቃዎችንም ዘርፏል። ይህን የመሰለ ጉዳት ነው ያደረሰበት ትምህርት ቤቱን። እንግዲህ አሁን ማየት ይቻላል። ሰነዶች በሙሉ ተበትነው ውጭ ላይ ይገኛሉ። ወደ ጤና ጣቢያው ተቋም ስንሄድም የሴቱ የክትባት እንትን ካርድም አልቀረውም፣ አውጦ ነው የበተነው። ማየትም ስለሚቻል ነው። አሁን ምንም አይነት እቃ አልተገኘም እና ሰብሎችን በተመለከተም በዚህ በአካባቢ የሚገኙ ሰብሎችን የደረሱ ሰብሎችን ሳይቀር ለምሽግና ለተለያየ ነገር እያጨደ እንደ ሕፃን ሲበዘብዘው ነው የዋለው። ህብረተሰቡ እኛ ከዚህ ሁላ ጉዳችን ለምን በቃ አንድ ጊዜ ብናልቅ ይሻለናል። ይህም ከሆነ ሰብላችን የሚወድም ከሆነ ንብረታችን የሚወድም ከሆነ ቤታችን እየተገነጠለ ጥሬ ብርና የተለያየ እቃዎች የሚሄዱብን ከሆነ አንድ ጊዜ ከፋኖ ጎን ተሰልፈን ብንሞት ይሻለናል። ቀበሌያችን ወይም በከተማችን የወደመው ቁስ ያው ለምሳሌ ትምህርት ቤታችን የልጆቻችን ወንድሞቻችን መማሪያ ትምህርት ቤታችንን በዱረን አውድሟል። በተጨማሪ የጤና ጣቢያችን ማንኛውም ማህበረሰብ የሚገለገልበትን መድኃኒቱንም ፍርናሹንም ሙሉ ማቴሪያሉን እቃውን አውጦ እንዲሁ አሁንም አውድሟል። ስለዚህ ዛሬ ማህበረሰባችን ሰፊው ህዝባችን የሚገለገልበትና የሚጠቀምበት አጦ እየተሰቃየ ነው ያለ። በዚያ ላይ ወጣቶቻችን ሻይ ቤት ከፍተው ሴቶች እህቶቻችን ወንድሞቻችን ከፍተው ሻይ ቤት ይጠቀሙ ነበር። ሙሉ እቃቸውንና የጫኑትን ለስላሳቸውንም እንዲሁ ፊኖ ዶቄታቸውንና ስኳራቸውን በራሳቸው መኪና ዘርፈው ጭነዋል፣ ወስደውባቸዋል። ወጣቶቻችን ዛሬ ከስራ ዕድል ፈጠራ አቋርጠው ከስደትና ከፍንቅል ላይ አድርገው ዳርገዋል። የሀገር መከላከያ ሰራዊት ነው ብሎ የሚመጣ በተለይ በአማራ ክልል ባለው ላይ ዘር ተኮር የሆነ እናቶቻችን ነፍሰ ጡር እናቶቻችን የሚያንከላችበትና ወልደው ማያሳድጉበት እንደሻቸው ማይኖሩበት ነፃነታቸውን እንዳያገኙ የሚያደርግበት ሁኔታ ተፈጥሯል። ስለዚህ የጤና ጣቢያ ወይም የትምህርት ቤታችን እሳር ነበረ። እሱንንም ጠቅላላ እየቆፈረ በሙሉ ልማት ላይ እንዳይውል ምሽግ አድርጓል። የአርሶ አደራችንን ሰብል በተደጋጋሚ በእንቡላሊ በከተማው ክልል ወይም በከተማው ዙሪያ ያለውን በሙሉ አሁንም እየቆፈረና እንዳል በሙሉ እያስተኛ ምሽግ አድርጎ እየተጠቀመበት ይገኛል። አላስቀምጠን ወይም ደግሞ አላስሮረን እያሉ ስለሆነ ከፋኖ ጎን ተሰልፈን የነጻነት ትግል እስከሆነ ድረስ ነጻነታችን እንታገላለን። የሀገር መከላከያ ሰራዊት ነው ብሎ የመጣው በሰም የሚነግደው የእናቶቻችን ቅቤ ቅል እቤት የተወካው ጨውና እንዲሁም ሊጡ ሳይቀር እየዘረፈና እየደፋ ለምሳሌ ጨውን ከድፍድፉ እና ወይም ደግሞ ሊጡን ከጨው ቅቤውን ከጨው እያደረገ ዱቄቱን ደግሞ ወደ ድፍድፉ እያደረገ እያበላሽባቸው ወይም ደግሞ ኑሯቸውን እያቦሰቀለባቸው ሲገኝ እኛ የነጻነት ትግል የአማራ ትግል የነጻነት ትግል ስለሆነ በቃ ከፋኖ ኃይላችን ጋር ተሰልፈን የነጻነት ትግል ስለሆነ እንታገላለን። ድል ለአማራ ሕዝብ፣ ክብር ለሰማዕት ጀግኖቻችን።